ሰላም ለእናንተ ይሁን። ወደዚህ መንፈሳዊ ቻናል እንኳን ደህና ሰላም ለእናንተ ይሁን። ይህም መልእክቴን ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አድርሱልኝ። በካውንስል ውስጥ ያላችሁም በደንብ መልእክቴን እስከ መጨረሻ አድምጡ። የመጨረሻ ንግግር ነው። እንደሚታወቀው ይህ ሰው ወደ አገር ቤት ሊገባ እንዳለ መረጃው ደርሶናል። የሚያስመጣውም ደግሞ ሐዋርያው ዳንኤል ጌታቸው እንደሆነ በሕያው ተአምራት አገልግሎት አጥቢያ ቤተክርስቲያን ውስጥ እንደሆነ ታውቋል። በዛ ላይ አሁን ምዝገባ እየተደረገ ነው። ነሐሴ 17 እንደሚገባ ይታወቃል። ከናንተ ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ህብረት ፍቃድ ውጪ የሰው መግባት ይችላል ወይ? አንደኛ። ሁለተኛ እንደዚህ አይነት ሰው ወደ ሀገር ቤት ሲገባ እንዴት ጸጥ ይባላል? ምክንያቱም ይህ ሰው ሐሰተኛ ነው፣ ሐሰተኛ አስተማሪ ነው። በዛ ላይ ዲመኒክ ልምምድ ይለማመዳል፣ እንደሰማችሁት ማለት ነው። ኦኬ፣ እንደሰማችሁት ዲመኒክ ልምምድ አለው። እንደገና ደግሞ ትምህርቱን አሰማቸዋለሁ። ከዛ በፊት አንድ ጽሑፍ ላስነብባል። እኛ የወንጌል አማኞች ማንቀበልበት ምክንያት አንደኛ የእርሱ ትምህርት አለመሞት የሚባለው ትምህርት አለው። ፓስተር ጆን በዚህ ምድር ላይ ሳለን በአካል አንሞትም፣ በሽታና እርጅና አይነካንም፣ እኔ እንዲሁም ረጅም ዕድሜ ለመኖር መጸለይ አቁሜያለሁ ይልና ምክንያቱም ይላል እኔ አምላክ ነኝ ይላል። እኔ አምላክ ነኝ ይላል። ሌላው የሱ አባላቶች ልዩ ሰው ነው ከሰማይ የመጣ ነው ብለው ያምናሉና አንሞትም፣ እርጅና የለም፣ እኔ አምላክ ነኝ ይላል። ይሄን ቪዲዮን ላሰማ። Listen, I meet people in the realms. Deal with it. I'm a God, not the God. You are gods, the children of the Most High. The Bible says so. If God is your father, who are you? At what point are we going to accept this reality? The moment you know you're a God, you will stop praying to live long. When I knew I was a God, I knew I don't die. If you prayed not to die, then that means you don't know who you are. እሺ ሙሉ ቪዲዮውን ገብታችሁ መከታተል ትችላላችሁ። በዚህ ርዕስ ዘለክ ያደረኩት የተቆረጠ እንዳትሉ ነው። እኔ እግዚአብሔር ነኝ እናንተ እግዚአብሔር ናችሁ ብሎ በድፍረት የሚያስተምር በግልጽ ህዝቡም አሜን ብሎ የሚያጨበጭብለት ነው። ስለዚህ ይሄ ካጋንንት ነው ወይስ ከወንጌላን አማኞች ከእግዚአብሔር ሊሆን ይችላል? ስለዚህ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአፋጣኝ ይሄ ሰው ምድራችን እንዳይገባ የመከልከል መብቱና ስልጣኑ ስላላችሁ አስቁሙልን። በሕግ አምላክ እላለሁ፣ እንዲሁም በጌታ ፍቅርና ርኅራኄ እለምናችኋለሁ። እናንተም ደግሞ ይህን ሰምታችሁ እንደምታደርጉ አልጠራጠርም። የኢትዮጵያ ወንጌል አማኞች ህብረት እንዲሁም ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን ባለፈው ቤኒን እንዳይመጣ መግለጫ በማውጣት እናንተም ያንን ተቀብላችሁ በማስቀረታችሁ በእጅጉኑ ላመሰግናችሁ ወዳለሁ። ይህን ሰውም እንዳይገባ አደራ ልላችሁ ወዳለሁ። ለትውልድ ለምድራችን የምታስቡ ከሆነ ይህ ሰው ምድራችን ከገባ ምድራችን ሌላ እርግማን፣ ሌላ ተጨማሪ መከራ ሊመጣባት እንደሚችል 100% አስረግጬ መናገር ፈልጋለሁ። እኛ ሰዎች እንጂ አምላክ አይደለንም፣ እግዚአብሔር አይደለንም። አመሰግናለሁ። Den axusia dello frugde get oshose dilla piconna agratite asuse e grano ka axada runa ke nisasarno lejo bada e anna susa ipa an grande lida